አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ተከበራችሁ የማስማት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው? አልሐምዱሊላህ ደህና ነኝ። እናንተስ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ሩዝ ብልሃም አሰራር ነው። በጣም ይጣፍጣል። ኢንሻአላህ እናንተም ተከታተሉ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ እላለሁ እና እዚህ ጋር ካሮት አለኝ፣ በረጃጅሙ የተቆረጠ ካሮት አለኝ፣ ቀይ ሽንኩርትና ዝንጅብል አለኝ። ዝንጅብል የተፈቀፈቀና ዝንጅብል ቆረጥ አድርጌ ዘይት አለኝ፣ ስጋ አለኝ፣ 3 ብርጭቆ ሩዝ አለኝ እና ወደ አሰራሩ እና እዚህ ጋር መጥበሻ ወይም ደግሞ ሰፋ ያለ ያው እንደ ፊድር ማለት ነው መጥበሻ። ዛሬ ቀለል ያለ ነው የምሰራው እናንተ ለማሳየት ያህል። እንደገና ደግሞ ሰዎችም አሰሪዎችም ብዙ ስላላደሉ የሉም ግማሹ አሁን ታውቃላችሁ የኢድ ኢጃዛ ተሳፍረዋል ግማሻቸው ማለት ነው። እዚህ ጋር ኦይል አደረኩ፣ ዘይት ማለት ነው። ዘይት አደረኩ ትንሽ ሞቅ ይበልልኝ። ከዛ ካሮት እጨምራለሁ። ካሮት ጨምራለሁ። ካሮቱ እንደዚህ ቀላ ማለት አለበት። ቆንጆ ሲቀላ ጣዕሙ ቆንጆ ጣዕም ይኖረዋል። ብዙ ጊዜ እኔ እናሰራ መስለው አላውቅም ማለት ሩዝ ብልሃም እኔ የተለያዩ ምግቦች እሰራለሁ እንጂ አንድ ቀን ነው የሞከርኩት። በጣም ነው የሚጣፍጠው ግን ሰራሃ ማለት ነው። ከዛ ወደዚህ ሁል ጊዜ ነው የሚሰራው እኛ ቤት። እኛ እንደ አይነት ምግብ አይሰራም፣ ግን ከጎኑ ሌላ ነገር ቢሰራም ግን እኔ ሁል ጊዜ የሚሰራ በቃ እዚህ ጋር እንደዚህ አሁን ቀልቷል። ብዙም እንትን አንለውም በቃ እዚህ ነው አነሳው ሳህል እና አሁን እንደዛ አውጥቼዋለሁኝ የብቻ ማለት ነው። ከዛ አሁን ምንድነው የምጨምረው? ሽንኩርት ዝንጅብል አለኝ ብያችሁ ማሳይታችሁኝ እና የምጨምረው እና እንደዚህ እንደዚህ አደርጋለሁ። የተወሰነ ቃላት እስከሚደረግ የኛ ምግብ ስንሰራ ሽታውም በጣም ያስቸግራል። ቤት ውስጥ በቃ አሁንማ ጭራሽ ቤት ውስጥ ምግብ እንስራ የሚያስችልበት ደረጃ ደርሰናል። ምግባት በቃ ሽታው የሽንኩርትን ሽታ አልፈልግም አስተውሎቻችን ማለት ነው። እና ለምንድን ነው አላውቅም መብላት ወደው ሽታ ጠልተው እንዴት ነው የሚቻለው ነው። እና እዚህ ጋር ትንሽ ዘይት አንሶኛል። እኔ የስጋው ሻሃሙ ስላለኝ ትንሽ ስለማደርግበት ብዙም አላበዛም። እንደዚህ ትንሽ ነጨመርኩት። አሁን ደግሞ እኔ ብዙም አላቀላም ብያቸዋለሁኝ። አሁን የምጨምረው ሻሃም አለ ጾማ ማለት ነው እና እሱን ጨመር አደርጋለሁ ለዘይት ያህል ማለት የሆነ ጣዕም ይሰጠዋል። እሱን እንደዚህ አደረኩ በኋላ እንደዚህ 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 እንቀላስ በሚድረስ ደግሞ እንጠብቀዋለን። ዋው እንደዚህ ቆንጆ ነው። አሁን ደግሞ የተወሰነ ቀላቅሏል፣ ግን አሁን ላይ ስጋውን ነው የሚጨምረው። ስጋውን እንደዚህ ቆረቆረ አድርጌዋለሁ። ያው ቆንጆ የሆነ ጣዕም ነው።
ከዛ ትንሽ ደግሞ ለስጋው ጠበስ አድርገን ከዛ ቲማቲም እንጨምራለን። ይሄው እንደዚህ ሲንጠሸጠሽ ስታይል አይጣፍጥም? ስታውት ራሱ ለበቃ ገና ሳብሉት አይጣፍጣል። ገና ስታውት ነው እና መሻላ እንደዚህ ነው። እንደዚህ ጥብስ ማድረግ አለብን። ስጋውን ግን ገና ነው አልቀላም። ያ በደንብ አቅሉት ስጋውን እንደዚህ ቃራ ቲማቲም እንጨምራለን። አሁን እዚህ ጋር አንድ ቃሪያና አንድ ሌሞን አስወድ ጨምራለሁ። አሁን ቅመማ ቅመም እንጨምራለን። ኩርኩም እንጨምራለሁ። ያው ኩርኩም እንጨምራለን ካላበዛ ከምን ባውደር ለዚህ የምትፈልጉትን ያህል ነጭ ሽንኩርት ፍሬሽ ስለሌለኝ ነጭ ሽንኩርት ባውደር ነው የማደርገው። ያው ብዙም አላበዛበትም። ዝንጅብል ስላለኝ ኮረሚማ ምንድነው ስሜ ድንብላል የድንብላል ባውደር አደርጋለሁ። ኮረሚማ ስላየሁት ነው ጭንቅላቴ ላይ የተቀረጸው ስለሆነ ነው ማለት። ፍልፍል አስወድ ወይም ብላክ ፔፐር አለኝ አድርጋለሁ። ከዛ ግማሽ ወይም እኔ ማጂ ብዙም አልጠቀምም። እኔ ግን ግማሽ አድርጌያለሁ። ይሄ ግማሽ ነው፣ ግማሽ አድርጌያለሁ። ከዛ ጨው እንደዚሁ አደርጋለሁ። ጨውን እንደምትፈልጉትን ያህል ነው የምታደርጉት፣ እንደፍላጎታችሁ። ከዛ እንዲያር ስጋውም እንዲበስል ትንሽ ውሃ እንጨምራለን። እዚህ ጋር የፈላ ውሃ አለኝ፣ ውሃ እንጨምራለን የተወሰነ ብዙም እንዲያር እያያችሁ ማለት ነው። እንዲያር እንዲበስል ያህል ሩዝ ብቻ ነው የምንቀቅለው። ስለዚህ እንደዚህ ታደርጋላችሁ ማለት ነው። ላይሞኑ ደግሞ ጥሩ ጣዕምና ሽታ ይኖረዋል። ለስጋው ቆንጆ ሆኖ ይወጣል። ቆንጆ ጣዕም እና ሽታ ይኖረዋል። ሽታው ራሱ ቆንጆ ነው የሚሆነው። አሁን እንግዲህ ስጋችን ይብሰል። ከዛ ሩዛችንን እንቀቅላለን ማለት ነው። እዚህ ጋር ሩዝ አለኝ። ሩዝን እቀቅላለሁ። ይሄው ውሃ ጨምሬበታለሁ ስለማጠነፍፈው ችግር የለውም። ከዛ ዘይት እጨምራለሁ ትንሽ። ከዛ ጨው ጨምራለሁ። ጨው ብዙም ስለማንፈልግ ብዙም ስለማይወዱ እዚህ ጋር ሩዙን እጨምራለሁ። ሩዝ አለኝ። በዚህ መልኩ ሩዙን አድርጌዋለሁ። ከዛ የጠበስነው ካሮት አለን። የጠበስነው ካሮት ጨምሬያለሁ። ከዛ ሎና ጨምራለሁ። ይሄን ይመስላል። ይሄው ጀነን መራ ብስሚላ
ይሄን ይመስላል ሩዝ ብልሃም። በጣም ምርጥ ነው። በጣም የሚጣፍጥ ነው። ቀላል ነው። ሞክሩት። እንደምትወዱት ተስፋ አደርጋለሁ። ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ቆንጆ ቆንጆ ነገር ሲላችሁ እመጣለሁ። የምትፈልጉ ነገር ካለ ደግሞ ጻፉልኝ በኮሜንት። ስለምትከታተሉኝ አመሰግናለሁ። ያው ሞኔታይዝ ሆኛለሁ ብያችኋለሁ። ማስታወቂያውን እያያችሁልኝ እወዳችኋለሁ። ስለምታበረታቱኝ አመሰግናለሁ። ቻው